ኑንያት መጣች። ኑንያት ከመጣች በኋላ እናቷንም እህቷንም ሆነ ወንድሟንም ሁላቸውንም መሄድ አለብን እዚህ መቆየት የለብንም ስትል ተናግራለች። አይንዬ ይህ ነገር አስደንግጧታል። ምክንያቱም ኑንያት ታግታ በነበረችበት ጊዜ የሆነ የሰማችው ነገር አለ። እናም ደግሞ እንደዚሁም ስለ ቤተሰቡ አዲስ ነገር ሰምታለች የሚል ጥርጣሬ አላት። መኩዬ ግን በዚህ ነገር ላይ በጣም ተደናግጦ እኮ ምን ለማለት ፈልገሽ ነው በማለት ሲጠይቃት ነበር። በኑንያት ወደ ቤት መመለስ ሁላቸውም ደስተኛ ቢሆንም ኑንያት ወደ ቤት እንደገባች የተናገረችው ነገር ግን በጣም አስደንግጧቸዋል። እንደዚሁም ቤተሰቦቹም ብቻ ሳይሆን አቶ መስፍንንና ወይዘሮ ሄለንንም አስደንግጧቸዋል። ወይዘሮ ሄለን እዚህ ጋር የተነቃባት ስለመሰላት በጣም ተደናግጣና ስትርበተበትም ይታያል። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ እንግዳ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ኑንያት ወደ ቤት ተመልሳለች። ወደ ቤት ልትመለስ የቻለችው የታገተችበት ቦታ በሩ ክፍት ሆኖ ስላገኘችው እንደዚሁም በሩ ላይ ምናልባትም ያገቱኝ ሰዎች ይኖራሉ ብላ ስትመለከት ነገር ግን በርም ላይ ሆነ ምንም ቦታ ላይ ኑንያትን የጠየቃት የያዛትም ሰው አልነበረም። ይህ ነገር ኑንያትም በጣም አስደንግጧታል። ምክንያቱም ኑንያት በተደጋጋሚ ራሷን እየሳተች ስትነቃ ሰዎች በር ዘግተውባት እንደዚሁም ደግሞ ድምጽሽን ቀነስ አድርጊ አትጩሂ በማለት በተደጋጋሚ ሲያስፈራሯት ነበር። ያለበለዚያ ትልቅ የሚባል እርምጃ እንወስድብሻለን ጭምር እያሉ ሲያስፈራሯትም ነበር። እሺ አረብሽም እባካችሁ ከቻላችሁ ወንድሜ ጋር ልደውል ብላ የወንድሟን ስልክ በቃሏ ስለማታውቀው መደወል አልቻለችም ነበር። በወቅቱ ስልኩን ከሰጣት በኋላ እሺ በቃ ለእናቴ ልደውል የእናቴን ስልክ አውቀዋለሁ በቃሌ በማለት ብትጠይቃቸውም ለወንድሜ ነው ያልሽው ለወንድምሽ ካልቻልሽ አይቻልም በማለት ነበር። ስልኩን መጀመሪያውንም ሲሰጧት አስጠንቅቀዋታል። አንቺ ሰላም እንደሆንሽ ብቻ ነው የምትነግሪያቸው ድምጻቸውን መስማት ብቻ ከፈለግሽ ነበር ያሏት። ኑንያት በዚህ ተስማምታ እሺ ብላ ሁሉን ነገር እሺ ብላ ቃል ከገባች በኋላ ስልክ ቢሰጧትም የመኮንነንን ግን በቃሏ ስለማታውቀው መደወል አልቻለችም። ወዲያውኑ ነበር ስልኩን የቀሟት። በእንግዛን ቅጽበት እንግዲህ የአጋቾቿን ፊት ለማየት ችላለች። ማን እንደሆኑ በደንብ አውቃቸዋለች። በተለይ አንዱ የወይዘሮ ሄለን የሥራ ባልደረባ እሱ እንዳለበት ጭምር ተናግራለች። ልጁም ካሁን በፊት በተደጋጋሚ ከኑንያት ጋር እንደሚተዋወቁና ካሁን በፊት እቤት መጥቶ ባክሽን የማታውቂኝ አስመስይ በማለት ሲነግራትም ነበር። እሱን እዚህ ቤት እንዴት እንዳገኘችውና ከወይዘሮ ሄለን ጋር ያለው የሥራ ግንኙነት ምንድነው ወይስ የሥራ ዝምድና ነው ያለው የሚል ጥርጣሬ ፈጥሮባታል። በወቅቱ አተኩራ ብታየውም ኤልሻዳይ በቅጽበት መታ ምን ነው እንዴት ነው የምታያት ትተዋወቃላችሁ እንዴ በማለት ብትጠይቀውም አይ እናትሽ የት ናት በማለት ጠይቋት ኤልሻዳይ በሁለቱ መካከል ትውውቅ እንዳለ ምንም የምታውቀው ነገር የላትም። ኤልሻዳይን ብቻ ሳትሆን እናቷ ወይዘሮ ሄለንም በዚህ ነገር ላይ ምንም የምታውቀው ነገር የለም። ለዚህም ነው ልጁ እባክሽን እንደማታውቂ ነው ማስመሰል ያለብሽ ያላት። ኑንያት ከመታገቷ ቀናቶች በፊት ይህንን ነገር የተናገረው ኑንያት ትታገት እንጂ ወይዘሮ ሄለን ብዙ ስራዎችን ብዙ ነገሮችን ኑንያት እንድትመረዝ የተለያዩ ነገሮች እንዲደረግባት ብታዝም ልጁ ግን በኑንያት ላይ ምንም አይነት ነገር እንደማያደርግ ለራሱ ቃል ገብቷል። ወይዘሮ ሄለን በስልክ ባደረገችው ቆይታዋ አንተ ሞኝ በማለት ስትናገር እናያለን። ማን ብልጥ ማን ሞኝ እንደሆነ ደግሞ አብረን የምናይ ይሆናል። ወይዘሮ ሄለን ምን አስቸኮለሽ በማለት ሲናገር ነበር የሥራ ባልደረባዋ። እዚህ ጋር የሥራ ባልደረባዋ የህግ ባለሙያ ስለሆነ የወይዘሮ ሄለንን የወንጀል ልጆች እያጣሩ ይገኛሉ። አንዳንድ ወንጀለኞችን ለማጋለጥ ትንሽ አጋዥ መስሎ መቅረብ ስራው እንዲቀል ያደርጋል። ምናልባትም ባልደረባዋም ይህንን እያደረገ ነው። ለዚህም ነው ኑንያት ላይ ምንም አይነት ነገር ወይዘሮ ሄለን ካዘዘችው ትዕዛዝ ውስጥ ማንኛውንም አልፈጸመም።
እንግዲህ ኑንያት በሩን ክፍቱን አግኝታው ስትወጣ ካሁን ከኋላ ይዙኛል እያለች በጣም እየተደናገጠች ዙሪያዋን እያየች እየዞረች ወደ ኋላ እያየች መልሳ ወደፊት 3 እርምጃ መልሳ ወደ ኋላ እየዞረች በዚህ መልኩ በፍጥነትና በፍርሃት ተውጣ ቤት ደርሳለች። ቤትም በኑንያት መጥፋት ሁሉም ሰው ቢጨነቅም ወይዘሮ ሄለን ግን የመኩዬ መምጣት ነበር ያስጨነቃት። መኩዬ ከመጣም በኋላ ትልቅ የሚባል መረጃ አግኝቷል። እሱም ምንድነው የአጋቾቹ መኪና ከታርጋ ቁጥሩ ጋር እንደተያዘ እንደዚሁም መኪናው ሙሉውን ፎቶ እንደተነሳ ወይዘሮ ሄለን መኪናውን ፎቶ ያነሳለ በማለት ሲነግሯት ወይዘሮ ሄለን የመሰላት ፎቶውን መኩዬ እጅ የገባ ነበር የመሰላት። ነገር ግን ፎቶ መኩዬ እጅ አልገባም። ነገር ግን ፎቶውን ወደ መኩዬ ስልክና እንደዚሁም ደግሞ ወደ አዶኒ ስልክ እንዲያስተላልፉት አዶኒና መኩዬ ከቤት ወጥተው ወደ ሱፐርማርኬት ሄደው ነበር። ወደ ሱፐርማርኬትም ሄደው እየተመለሱ ሳለ ነበር ኑንያት ወደ ቤት ገብታ ያገኟት። እነሱም በጣም ነበር የተደናገጡት። ምክንያቱም እሷን እየፈለጉ እያሉ እንደዚሁም ደግሞ ታግታ በድርድር ላይ እያሉ ሰዎች እንዴት በዚህን ልክ ብቻዋን ልትመጣ ቻለች የሚለው ጥርጣሬ ፈጥሮባቸዋል። የመኮንን መምጣት ለኑንያት መፍትሄ ይሆንላት ይመስላል። መኮንን ባይመጣና በዚህ መልኩ የመኪናውን ታርጋ ቁጥር የያዘ ባይገኝ ወይዘሮ ሄለንም በዚህ መልኩ አትደናገጥም ነበር። ወይዘሮ ሄለን አሁንም ልጅቷን ልቀቋት ብላለች። ልጅቷን ለመልቀቅ ካለችበት ቦታ ለማስወጣት ቢቀሰቅሷትም በወቅቱ ራሷን ስታ ስለነበር ልትመልስላቸውም ልታናገራቸውም ልትሰማቸውም አልቻለችም። ይህ ሲሆን ምናልባትም ይቺ ልጅ ሞታ ሊሆን ይችላል የሚል ጥርጣሬና ፍርሃት ስለነበረባቸው ነበር ትተዋት የሄዱት። ኑንያት ግን የተወሰኑ ደቂቃዎችን ራሷን ስታ ከቆየች በኋላ ስትነቃ በሩን ክፍት ስላገኘችው ነው የወጣችው። አጋቾቹም ኑንያት የሞተች ስለመሰላቸው የሆነ መፍትሄ ለማፈላለግ ወጥተው ሲመለሱ ኑንያትን ውስጥ አላገኟትም። ኑንያት ቤት ሳትደርስ በፊት ለወይዘሮ ሄለን ማሳወቅ አለብን በሚል ወደ ወይዘሮ ሄለን በተደጋጋሚ እየደወሉ ነበር። ወይዘሮ ሄለን ግን አዶኒና መኩዬ ወደ ሱፐርማርኬት ሄደዋል የሚል ነገር ስለሰማች ምን አይነት መረጃ ይነግሯቸው ይሆን? ዛሬማ መጋለጣችን አይቀርም እያለች እየተርበተበተች ወደ ላይ ወደ ታች እየተራራጠች ነበር። በዛም ወቅት ስልኳ እየጠራ ነበር። ነገር ግን ወይዘሮ ሄለን አላየችውም። ይህ እየሆነ ሳለ አጋቾቹም ለወይዘሮ ሄለን ሳያሳውቁ ወይዘሮ ሄለን ኑንያት ወደ ቤት እየመጣች መሆኑን ብታውቅ ኖሮ ምናልባትም የሆነ አጋጣሚ ፈጥራ ኑንያትን ለማስቀረት ትሞክር ነበር። ምክንያቱም ኑንያትን ለመጉዳት ብቻ ሳይሆን አሁን ላይ የአዶኒ ቤት መሸጥ አለበት የሚል ሀሳብ ውሳኔ ላይ ናት። ወይዘሮ ሄለን ብር ማግኘት አለብን፣ በዚህ ነገር ገቢ ማግኘት አለብን፣ ከተቻለ ከአቶ ቶማስና ከአዶኒ ካልተቻለ ደግሞ ከአዶኒ የሚለውን ሀሳብ አስባ ነበር። የኑንያት ትንሽ መዘግየት ለእነሱ ጥቅም እንደሚያስገኝ ነው እዚህ ላይ የምናየው። ሲጀመር የአቶ ተሾመ ቤት ከእነሱ ቤት ተለቅ ያለና በጣም ደስ የሚል ስለነበረ ወይዘሮ ሄለን በፊትም ትመኘዋለች። አቶ ተሾመ በሞቱ በ3 ቀኑ ነበር አዶኒያንን የዚህ አይነት ሀሳብ ያመጣችለት። አዶኒ እዛ ባዶ ቤት ብቻህን ከምትቀመጥ ለምን ቤቱን ሸጣህ ለምን ሌላ አነስ ያለች ቤት አትገዛም በማለት ብትናገረውም ወይዘሮ ሄለን በወቅቱ አዶኒ ደግሞ አንቺ ይሄ ነው እንዴ የሚያሳስብሽ በዚህ ሰዓት በማለት ተናግሯት ነበር። ምክንያቱም አዶኒ በአባቱ ህልፈተ ህይወት በጣም ተደናግጦ እንደዚሁም በጣም አዝኖ ነው ያለው። ወይዘሮ ሄለን ግን የሚያሳስባት አሁንም የነ አቶ ተሾመን ገንዘብ መብላት ነው። ስለዚህ የኑንያት ወደ ቤት መመለስ የሁለት ኪሳራ ሊሆንባት ነው። አቶ ቶማስም ገንዘብ እንደማይሰጣት ቃል ገብቷል። ገንዘቡ ቀርቶባት ይልቅ ብዙ የለፋችባቸውን ስራዎች ሊጋለጡባት እንደሆነ ስታውቅ ነው እንግዲህ ኑንያትን ልቀቋት ያለችው። ኑንያት በመምጣቷ አዶኒ በጣም ተደስቷል። ቤቱንም የመሸጥ ሀሳቡን ትቶታል። እንግዲህ በዚህ ላይ ኑንያትን በማገቷ ባልደረባዋ በመከራት ምክር መሰረት ምንም እንደማታተርፍ ነግሯት ነበር። ወይዘሮ ሄለን ከኑንያት እገታ ምንም አላተረፈችም። ሌላውን ደግሞ በቀጣይ ፓርት የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።